ጋይስ ዛሬ ሰይዱን አግኝተነዋል። በእናት እንደዚህ አትይኝ እንዴ! በመጀመሪያ መብሩክ አግብተሃል አሉ። እኔ ነገሯችሁ? እሺ ወሬሽ ዛራ ጋር ያው ተጋብተናል። ላይ ተጋብታችሁ አይደል? በቃ ቪዲዮ ላይ እንዳያችሁት እስማ ፕሮሞሽን ነው። ግን አንተ አይለያየ ነው ነገር አለ። ፍቅር አይናለ በባዶር ፍቅር። እሺ ምንድነው ያላችሁ ነገር? ነገር ማስታወቂያ ብቻ ነው እንጂ አይታችሁ አራ ቪዲዮን በቃ ለምድሮ ስራ የምታበላሽው እንጂ። ሌላኛው ሴዶ ለኢትዮጵያ ማርሻል አርት ምንድነው አበረከትኩት የምትለው ነገር? እኔ አንድ እርምጃ ከፍ እንዳደረኩት 100% ሹር ነኝ። ከሞተበት እንዳነሳሁት፣ ወጣቱን እንዳነቃቃሁት፣ ታዳጊውን እንዳነሳሁት፣ በቃ የኢትዮጵያን ገጽታ ራሱ እንደቀየርኩት በስፖርት 100% ሹር ነኝ። ገጽታ ቀየርኩት በስፖርት ለምን ሙሉ ዓለም ነው እየተከታተለው ያለው። ገብቶሻል? እኔ እሱ ነገር ብዙ ጊዜ ስታወራ ሰማለሁና ቀልድ ነበር ይመስለኝ። አረ ሙሉ ዓለም ይሄን ፋይት ሙሉ ዓለም ነው የሚጠብቀው። ምንድነው ማረጋገጫ ሙሉ ዓለም እንደሚጠብቀው? እኛ እኮ ወጣን። እኔ ከሀገር ወጥቻለሁ፣ ብዙ ሀገር ሄጃለሁ፣ አይቻለሁ። ሰው ሪአክሽኑ ማለት ነው። ገብቶሻል አይደል? ኢቭን ከኢትዮጵያ ዜጋ ውጪ ማለት ነው። ውጪ ያሉ የኢትዮጵያ ዜጎች አሉ አይደል? ከነሱ ውጪ ይሄን ፋይት ይጠብቃው። የኔን ፋይት እኔ ገርሞኛል እንዴ ሲጠይቁኝ ነው። ገብቶሻል አይደል? ስለዚህ ትልቅ ገጽታ ቀየረም ማለት ነው። ሰይዶ የኢትዮጵያ ሕዝብ አያቀኝም ስትል ሰምቻለሁ አንድ ኢንተርቪው ላይ እና የውጪ ሕዝብ እንደሚያቀኝ አያቀኝም ነው ማለት የተለያዩ ሀገራት በሄድክበት ሰዓት ብዙ ሰዎች ያውቁሃል በደንብ። ብዙ ሪአክሽን አለ። ከዚህ በፊት መካ ሄጄ ነበር ወደ ሳውዲ ከአንድ አመት በፊት ስንት ሲሉኝ ነበር። ታይላንድም፣ ቱርክም፣ ዱባይም ሁሉም ቦታ ስንሄድ በቃ እኔ ሪአክሽናቸው ይገርመኛል። እኔ እንዴት ምናምን ባይዞ ኢንስታግራም ነው መሰለኝ። ኦኬ በጣም ኢንስታግራም እና ፌስቡክ እኔ ተከታይ ብዙ የለኝም፣ ግን እንትን ቪዲዮዎች ይወጡ ነበር። እንደውም እኔ ደባብቂያቸው ነው እንጂ በጣም ብዙ ነበር። ከክራቸው ብቻ ማይሆኑ ነገሮች ስለነበሩ ሌላኛው ሰዎች አንተን ብለው ያስይዙ። ምክንያቱም በርካታ ሰዎች ጠይቄያለሁ፣ ኢንፍሉዌንሰሮች ምናምን እያስያዙ ነውና ትላንት ምን ስትል ሰምቻለሁ? በሚስታችን ቢሆን አስይዙ ስትል ሰምቻለሁ። ያው ሐራም ቢሆን ማለት ነው። ምን ያህል ታምናለህ በራስህ? ቁማር ነው። ቁማር እኔ አልደግፍም። ስለዚህ አስይዙ። ቁማር አልደግፍም እኔ። ቁማር ማለት እኮ ትልቅ ወንጀል ነው። ባላተ ገብቶሻል አይደል? ገና በእነሱ ልጠየቅ፣ ገና በእሱም ልጠየቅ። እኔ ሐዲሱ ፈተዋውን አላቅም፣ ግን በደንብ ቁማር የሚጫወት ሰውና ከእናቱ ጋር አደባባይ ዚና እንደሰራ ነው የሚቆጠረው ይባላል። ትልቅ ወንጀል ነው ማለት ነው ቁማር። ገብቶሻል አይደል? ስለዚህ ሰይዶን ብላችሁ እንዳታስይዙ። ቁማር የሚጫወት ሰው ከእናቱ ጋር አደባባይ ዲና እንደሰራ ነው የሚቆጠረው፣ ዝሙት እንደሰራ ነው ይላል። የሆነ ሐዲስ ሰማው። ብቻ እንትኖች ኡስታዞችን ያስተካክሉ። ያን ያህል አደገኛ ነው ማለት ወንጀል ነው። ስለዚህ ቁማር ሐራም አላህ ይጠብቀን። እንግዲህ አያስይዙ እንጂ አንተ ግን ታሸንፋለህ እርግጠኛ ነኝ። ትጠራጠራለሽ እንዴ? ኖ እኔ በፈት እንዴ እያስፈራራኝ ነው እንዴ? ችግር አለ እንጂ እንደዚህ ቢለኝ ሰው እኔ በቃ የሆነ ገብቶሻል ምን እንዳለ ታውቂያለሽ? ኦልሬዲ እኔ እንዳሸነፍኩት ሹር ነኝ 100% እርግጠኛ ነኝ። ኦኬ ግን ሰዎች መጥቶ እንደዚህ ሲሉ እኔ በልበላችሁ ነው የሚለኝ። አሁን አንቺ ሴት ባቶኝ ኖሮ እነድፍሽ ነው። ጆኒን ባለፈው ስጠይቀው በጣም ስትናዳ አፍ ላይ የሚመጣው ስድብ ምንድነው ስለው ሰይዶ ብሎኝ ነበርና አንተ በጣም ስትናዳ አፍ ላይ የሚመጣው ስድብ ምንድነው? በቀሉ ልበልሽ እንዴ? በቀሉ ልበልሽ አላውቅም። እንግዲህ የእውነት ግን አንተ አፍ ላይ የሚመጣው ስድብ ምንድነው? እኔ ስናደድ ምን ይመጣ? ኧረ እኔ እንጃ። እኔ በቃ ስናደድ ነው በቃ አውዝ ቢላህ ምን ይሽጣች አልተሻልኩም። ግን ሐዲስ ላይ ማለት አይ ስናደድ በጣም ቦገሰን አውዝ ቢላህ ምን ይሽጣው ነው። ከምት በፊት ነው መታቸው ነው ይዝም ብለህ ነው እንደዚህ አውዝ ቢላህ አለው ጨብጭ አውዝ ቢላህ ምን ይሽጣው ነው። ከዛ ለሐውላ ቁወተ ኢላ ቢላህ ለምን ኃይለ ችሎታ ብላ ያለው እሱ አለ አንድ ነው። እንግዲህ አለ ጆኒ ላንተ ምን አይሰው ነው? በቀሉ በይ አንቺ በይ በቀሉ ላንተ ምን አይሰው ነው? አስፈራርቶኝ ነው ማለት ወደሽ በቀሉ በይ በቀሉ ላንተ ምን አይሰው ነው? በቀሉ ከልጅ ደረሰ በቀሉ በይ ቶሎ በይ ሐራም ነው ዘፈን በይ ነው በይ ችግር የለውም በይ እሺ በቀሉ ከልጅ ደረሰ በቀሉዬ ስፖርተኛ ምክንያት አይበዛም ሆኖ መገኘት
ሆኖ መገኘት በሚለው ያው ባለፈው ስጠይቀው ሰይዶ ይሄን ጨዋታ እኔ ነኝ ያሞኩት፣ ሰው እኔን ለማየት ነው የሚመጣው ማናችሁም ለማየት አይደለም ምናምን ብዬ ስጠይቀው ምን አለኝ? እሱ በራሱ ዓለም የሚኖር ሰው ነው እንጂ ኢቲኤፍሲ ዋን ማስታወስ ይችላል ምናምን ብሎ ነበርና ለዚህ ምላሽ አለ። ኢቲኤፍሲ ዋን በማን ምክንያት ነው የሆነው እንዴ? መነሻው ማን ነው? ሰይዶን እኮ ንቅጠም ብሎ ነው የተነሳሳ ሁሉ ሰይዶ ሲል እኔ እና አትመጥነኝም አልኩት። ሰይዶ ሲሉ አትመጥነኝም እንደውም እሱ 500 ሺህ እንግባ ምናምን አለ። ከሰይዶ ምናምን ብዙ ተናግሮ ጀመረ። ከዛ በኋላ አትመጥኑኝም አልኩ። እንደዛ ስል ጌችም መጣ መደበው 2 ሚሊዮን አሉ። እናንተ አትመጥኑኝም you are not ፕሮፌሽናል ስላልሆናችሁ እኔ ፕሮፌሽናል ስለሆንኩ አትመጥኑኝም። ቪዲዮ ወደ ኋላ ሄዶ ማየት ነው ገብቶሻል አይደል? ከዛ ተጀመረ በቃ ሰይዶ እምቢ ብለዋል። ስለዚህ ሌላ የሚገጥመው ይምጣ አሉ። እንደዛ ሲመጣ ያው ኢንዶሚን ኢንዶሚን ያው መፈመስ ይፈልግ ነበር፣ ህይወቱን መቀየር የሚፈልግ ነበር። መጣ በቃ ተጋፈጠ ምናምን እንጂ እኮ ጂሙስ ሊያደርጉት ነበር የመጀመሪያው በቃ ቲክቶክ ላይ ያሳየዋቸው ስፖርት እንዴት በቃ ሰው ማርሻል አርት እንዴት ለህዝቡ ያሳየነው እኛ እኮ ነን። ይሄ ማንንም ያውቀዋል። ስለዚህ ኢንፍሉዌንሰር ስለሆነ ነው እንጂ የሚገራርሙ ስፖርተኞች ነበሩ ለሚሉ ሰዎች ምን አይነት ምላሽ ስፖርት ላይ ነበር እኮ ማን ናቸው? በወሬ አይደለም በተግባር ነው። በርካታ ሰዎች አሁን ምን ይላሉ? ለአንተ ብቻ አይደለም ለሁሉም ፋይተሮች ሶሻል ሚዲያ ላይ ስላሉ ነው እንጂ ከነሱ የተሻሉ ነበሩ ራሳቸውን ያላወጡ የሚሉ ሰዎች አሉ። ለነሱ ስፖርተኛ ምክንያት አይበዛም ሆኖ መገኘት በሚለው ነው እንጂና ምናምን ነው አለን በማለት አይደለም ማለት ነው። ጠረቅንላችሁ ሆነም ቀረው እኮ we are star now በቀሉም ስታር ነች፣ ሴዶም ስታር ነው፣ ጌችም ስታር ነው፣ ንቃተም ስታር ነው። ገብቶሻል አይደል? ጋር በቃ ጠረቅንላችሁ ምንም ማይዋሽ ነገር ነው ማለት ነው። ስለዚህ እንደዛ ነው ማለት ነው። ሌላኛው ወደ ግል ህይወት እንሂድና ሰይዶ በልጅነቱ ምን አይነት ልጅ ነበር? በጣም አስቸጋሪ ልጅ በጣም አስቸጋሪ ልጅ ነበር እኮ ነገራችን። እኔ ጎዳና ወጥቻለሁ 3 አመት ጎዳና ምን ወጪ ነበር በቃ ቤት አስቸግሬ ምናምን እያጠፋው በ7 አመቴ ነው ምናምን በ7 በ6 በቃ ቤት አልገባ ያኔ ነው በቃ እዚህ መርካቶ ነው እንደ ፊልም ያኔ ነው በቃ ቀስ ይላል። 3 አመት ጎዳና ህይወት ምን ይመስላል? እኔ ጎዳና 3 አመት ሙሉ በ7 ወይም በ6 አመት የወጣሁት ከቤት ከዛ ወደ 3 አመት ቀስ በቀስ ግን የጎዳና ላይፍ ምን ይመስላል? ቀስ በቀስ አንደ በስንሰራ አገባን እኔ ሱስ ውስጥ አለመግባቴ ነው የጠቀመኝ እንጂ አልመለስም ነበር። ከባድ ሰፈራውን የሞት ትራፊ ነው የሚባለው። ውሃ 1 ኪሎ ሜትር ምናምን ወስዶኛል። ጎርፍ ክረምት ላይ እዛው ጎዳና በወጣበት ወይስ ከዛ በፊት ኦኬ የሞት ትራፊ ነው የሚባለው። በ9 ምናምን አመት ይሄ ሁሉም ያውቃል። 1 ኪሎ ሜትር ይዞኛል አልመጣም ጎርፉ። እችል ነበር እንጂ ዋና እችል ነበር ግን መጨረሻ ሰው ጎረቤት ነው የተረፈኝ። እንግዲህ አላህ ልኮት ነው ሰውዬ ጎረቤታችን ነው። ቡርጋ ግዛ ይባላል። ኑርጋ እናመሰግናለን። በዚሁ ያው ስንት ታሪክ ሰራ ነው አላህ እሱ ላከልኝ ማለት ነው። ያው ሰበብ ነው እሱ አላህ ነው ያተረፈው። ስለዚህ ላይፍ በብዙ ውጣ ውረድ የተሞላ ነው ማለት እንችላለን። አረ በጣም አስቸጋሪ ነበር አለ በፕሮሰስ ዝም ብለን እዚህ ያልደረስን ሳስብ በብዙ መንገድ ስለ እናት ታወራ ነበር ይሄ ፋይት ከተጀመረ በኋላና ከዛ በፊት ብዙም ባላቅም ማለት ነው። እናት እንዴት ነው የምትገልጻት? እንዴ እናቴ ሁሉም ነገር ነች። ካላ ቀጥሎ ያለች ልጅ ሳለች በቃ እኔ አሁን ምኖረው መስዋዕት ለማስደሰት ነው ማለት ነው።